ለመጨረሻ ጊዜ ያስወግዳል ይላል። ክብርና ምስጋና ለአምላካችን ይሁን። አዎ በአሕዛብ ላይ በወገኖች ላይ የተጣለው መጋረጃ በቀራንዮ ላይ በተሰቀለ ጊዜ ነፍሱን አሳልፎ በሰጠ ጊዜ በሰው ላይ ያለውን ውርደቱን ሁሉ አስወግዶ ዓለማችንን እግዚአብሔር ወልድ ነፃ አውጥቷል። ትዝላችሁ እንደሆነ ተውጠ ሞት ይላል። ያ የበረታው ጨካኙ ታላቁ ክፉ ሞት እነሆ ድል በመነሳት ተዋጠ ይላል። አዎ ድል በመነሳት ተዋጠ። ሰጠመ አይልም፣ ጠለቀ አይልም። ተዋጠ ማለት ምን ማለት ነው? በቀላሉ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ቤርሙዳ የሚባለው ትራንግል ታውቁት እንደሆነ በታሪክ ያ ማለት በዛ ላይ የትኛውም የጦር ጀት በዛ ላይ ማለፍ አይችልም። ፍጡነ ድምፅ ሃይፐርሶኒክ ቢተኮስ በቤርሙዳ ትራንግል አቅጣጫ ቢተኮስ በተአምር ማለፍ አይችልም፣ ይውጣል። የመዋጥ አቅሙ ከፍተኛ ነው። የዋጣውን ደግሞ በተአምር አይመልስም። ብዙ አውሮፕላኖች፣ ብዙ ተመራማሪዎችን፣ ብዙ መርከቦችን ውጧል። ለዘላለም ሲውጥ ኖሯል። የባህር አዙሪት እስካሁን ድረስ ዓለማችን ከትንሿ አቶም እስከ ታላቁ ጋላክሲ ያለውን ተመራምራ እንዲህ ብላ መናገር ብትችልም ስለ ቤርሙዳ ትራንግል ግን ልትነግረን አትችልም፣ አልደረሰችበትም። ልክ እንደዚህ ሁሉ ይሄ ምን ማለት ነው? ከፍተኛ ኃይል ያለው ማለት ነው እኮ። ድል በመነሳት ተዋጠ። ሞትን የዋጠ ሞት የጌታችን የአምላካችን የኢየሱስ ክርስቶስ ሞትን የዋጠ ሞት፣ የሞትን ክንዱ ብርት የሰበረ ሞት፣ በማዳኑ ተረፈ ደዌ የሌለበት ሞት እንዳለው የተረዳነው በጌታችን በአምላካችን በኢየሱስ ክርስቶስ ሞት ነው። ክብርና ምስጋና ለሱ ይሁን። ቅዱስ ጳውሎስ ምን ይላል? ወአመለብሰ ዝንቱ መዋቴ ዘይመውት ወእታሚረ ይበጽ ዘተጽፈ ተሰጥመ ሞት ውስተ ሙዓት አይተን ከቀኖት ከሞት ወአይተ መዊኦት ከሲኦል ሞትስ ለኃጢአት ኦሪት። አው የማይሞተው የሚሞተውን በለበሰ ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው በትንቢተ ኢሳይያስ ተፈጸመ ይላል። ሞቶይ መውጊያ የታለ? መቃብሮይ ይዞ ማስቀረት የታለ? እነሆ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የትንሣኤ ጌታ የሕይወት ባለቤት ያ የማይሸነፈው አምላክ በቀራንዮ በተቸነከረ ጊዜ እነሆ ሞታችንን ድል በመንሳት ዋጠ ይላል። አንደኛ ቆሮንቶስ 15 ቁጥር 54 ላይ ሞቶይ ቀኖቱስ ለሞት ኃጢአት፣ የሞት መውጊያ ኃጢአት ነው፣ የኃጢአትም ደግሞ ኃይል ሕግ ናት ይላል። ኦሪት ይላታል። ኦሪት ገዳይ ነች። ኦሪት ጨካኝ ነች። ኦሪት ጥላ ናት። እግዚአብሔር ኦሪትን አሳልፈዋል። የኦሪቱ መስዋዕት አልፏል። የኦሪት መስዋዕት ወይንም ሕገ ኦሪት ማለት የወላጅ ቤት ማለት ነው። የእናት አባት እንደ እናት አባት ቤት የሚቆጠር አንድ ሰው እናት አባቱ ቤት እስከ ተወሰነ ጊዜ ድረስ ነው የሚኖረው እንጂ እድሜ ልኩን ለሱ መኖሪያ ሊሆን አይችልም። በዚህ ዘመን መቼም አንዳንድ ሰነፎች 50 40 60 እስኪሞላቸው ድረስ ወላጆቻቸው ላይ ተዘብዝፈው የሚቀመጡ ራሳቸውን የማይችሉ ሰዎች አሉ። ነገር ግን የእናት አባት ቤት መቆያ ነው። ጊዜያዊ ነው፣ ዘላለማዊ አይደለም። እናንተ ብትሆኑ የየራሳችሁን ቤት ትይዛላችሁ፣ ትዳር ትይዛላችሁ፣ የየራሳችሁን ጎጆ ትቀልሳላችሁ። ኦሪት ማለት ጊዜያዊ ነች፣ ኃላፊ ጠፊ ነች። በሌላ አነጋገር ኦሪት ማለት የዋዜማ ድግስ ናት። ዋዜማ ታውቃላችሁ? የበዓል ዋዜማ ሲቆም ምስጋና ማህሌት ይቆማል፣ ድግስ ይደገሳል። ነገር ግን ዋዜማ ማለት ፍጹም በዓል ነው ማለት አይደለም። የበዓሉ መግቢያና ማመልከቻ ነው።
የእስራኤል ትልቁ ችግራቸው የኦሪቱን የዋዜማ ድግስ ከበቂ በላይ በልተው ሆዳቸው ስለሞላ ታላቁ የአዲስ ኪዳን በዓል አምልጧቸዋል። እኔ በጣም ነው የሚገርሙኝ። ዛሬም ኦሪት ላይ ተቸክለው የቀሩ በጽድቄ በገድሌ በትሩፋቴ ድናለሁ ብለው እንደ ኩራት የሚናገሩ የእግዚአብሔር ልጅ ደም የዘነጉና የረሱ ብዙዎች አሉ። ይህንን ታላቁን የሰባ ግብዣ ከዚህ መመገብ ያቃታቸው አሕዛብ እነሱ ጽጌረዳ ወሶኩስ ተርፈ በአበባ አይሁድ። አሕዛብ የጽጌረዳ አበባን ገንዘብ አደረጉ፣ አሸተቱ። እሾሁ ግን በአይሁድ ዘንድ ቀረ ይላል። እኛ እሾህ ላይ አይደለንም፣ አበባ ላይ ነን እኛ። እነሱ ሁል ጊዜ የሚያሳስባቸው አምላካችን ኢየሱስ ክርስቶስን በዛሬው ዕለት በመስቀል ላይ ሲሰቅሉ፣ እኔ መቼም የአይሁድ ከክፋታቸው ደግነታቸው በጣም ይከፋል። ከክፋት የከፋ ደግነት ምን አሉ? ውሃ ጠማኝ ባለ ጊዜ እስኪ ስጡን መራራ ሐሞት፣ ኮምጣጣ ሐሞት፣ ጉሮሮን የሚሰነጥቅ መራራ ሐሞት አቀረቡለት። ይሄ ብቻ አይደለም የሚገርማችሁ፣ እሱም በመስቀል ላይ እየሰቀሉ በጦር እየወጉ የለም የልብስ መቀደድ የለበትም መካፈል ለዘረከቦ ይርከቦ ይህን የመሰለ ልብስ ስረወጥ የሆነ ልብስ መቀደድ የለበትም፣ ይልቁንም ለደረሰው ይድረሰው ብለው በልብሱ ላይ ዕጣ ተጣጣሉ። እሱን እየሰቀሉ እየገደሉ እየወጉ እያዋረዱ በፊቱ ላይ ምራቅ እየተፉ፣ ያ ማለት አንገት ቆርጦ ለግንባር እንደመጨነቅ ማለት ነው። አይን አጥፍቶ ለቅንድብ እንደመጨነቅ ማለት ነው። እግር ቆርጦ ስለ ጫማ እንደማሰብ ማለት ነው። አዎ እነሱ እዛ ፍርፋሪ ላይ ነው የሚጣሉት፣ ጨርቅ ላይ ነው የሚጣሉት። እኛ የጨርቅ ጉዳይ ሊያነጋግረን አይችልም። እኛ ጨርቅ ላይ አይደለንም፣ ዋናው ላይ ነው፣ መድኃኒቱ ላይ ነው፣ ፀሐይ ላይ ነው ያለነው። እኛ በጨረቃና በከዋክብት አንጨቃጨቅም። ዋናው ፀሐይ አምላካችን መድኃኒታችን ኢየሱስ ክርስቶስ እነሆ በቀራንዮ የተደገሰው ታላቁ ግብዣ ስጋዬን ብሉ ደሜን ጠጡ ብሎ የገዛ ሕይወቱን አሳልፎ የሰጠን በእውነት ሌላ ነገር አይደለም እኮ ስጋውን መብላት ደሙን መጠጣት። አሁን አንድ ቀን በግዕዝ የማላስታውሰው ምን ይላል? ጌታ ሆይ እኔን ብትኮንነኝ እኔ እናንተ ተያይዘን ሲኦል እንወርዳለን ይላል። ሲኦል እንወርዳለን ለምን ያልክ እንደሆነ በወልድ ያመነ የዘላለም ሕይወት አለው ብለሃል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብለሃልና ወይ ከኔ ጋራ ወይ ለራስ ስትል ወደ ገነት ትወስደኛለህ ወይ ለቃል ስትል ከኔ ጋራ ይላል። እውነቱን እኮ ነው። የታመነ አምላክ ነው እግዚአብሔር። ስለዚህ ምን አለ? ተውጠ ሞት ዘሃየለም ለሺህ ዘመናት የበረታው ሲገል የነበረው ሞት እስመ ደቂቅ ተሳተፉ በሥጋ ወደሙ ይቱን ተሳተፈ በዝንቱ ወከመ ቢጾሙ ኮነ ሎሙ ከመ በሞቱ ይሳሮ ለመላከ ሞት ዘውቱ ሰይጣን ወይርፎም ለኩሎሙ እለ በፍርሃተ ሞት ተኮነኑ። ልጆቹ በሥጋና በደም ተካፈሉ። እነሆ የእግዚአብሔር ልጅ የሰው ልጅ ሆኗልና ባለ በዘመናቸው ሞትን በመፍራት በባርነት በስቃይ የነበሩትን ያሳርፍ ዘንድ ነፃ ያወጣ ዘንድ እነሆ የሞትን አለቃ ዲያብሎስን ሻረ፣ ገደለ ይላል። ክብርና ምስጋና ለአምላካችን ነው። የሞትን አለቃ የሞት አለቃ የሞተው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሞት ነው። ዕብራውያን ምዕራፍ 2 ቁጥር 14 ላይ ሐዋርያው ቅዱስ ጳውሎስ ባለ በዘመናቸው በባርነት በፍርሃት የነበሩትን ሁሉ ያሳርፍ ዘንድ